እትዬ ቤት እያጸዳሁኝ ነው ይቅርታሽን ያዥና ዞሬ ከፊታውን አንተ ዞሬ እኮ ነው የምልሽ እንደው እትዬ ካላስቸገርኩሽ አንድ ምጠይቅሽ ነገር ነበረኝ እንዴ ቆይ አንቺ ልጅ ዛሬ ከኔ ጋር ነው መጣላት የፈለግሽው እትዬ እንደው ገንዘቡ በጣም ስለሚያስፈልገኝ ነው ደፍሬ ጠየቅኩሽ ምን የምን ገንዘብ ነው የምትዩ እንዴ ደሞዝ ከተከፈለኝ እኮ 4 ወር ሞላኝ አራሳቂናልኝ አለ ሰውዬው ቆይ አንቺ ከኔ ጋር መጣላት ነው እንደምትፈልጊው የምን ገንዘብ ነው የምትይኝ እትዬ የሰራውበትን እኮ ነው የጠየቅኩት ደግሞ ፊት ለፊት የተገተራ ይሰራውበትን ትለኛለች እንዴ ምን ነው ሌላ ሰው ሆኖብኝ ሰሚኛለሽ ትርንጉ የቤቴን ዕቃ ያንዳንዱን በጠቅላላ ሰብረሽ ጨረሽ ደግሞ ገንዘቤን ትይኛለሽ እንዴ አንድ አበባ ማስቀመጫ እኮ ነው የሰበርኩት ዝም በይ አንድ አበባ ማስቀመጫ ሰበርሽት ያታፍሪም እንዴ አንድ አበባ ማስቀመጫ ስንት እንደሚሸጥ ታውቂያለሽ ለመሆኑ እኔ ምኑን አውቄ ይታውቂ ትላለች እንዴ ድሮስ እንዳንቺ አይነት ተራሶ እንዴት ሊያውቅ ይችላል እትዬ ባቆትን እናቴ ከክፍለ ሀገር ታማለች ተብዬ ነው ገንዘቡን የግድ መላክ አለብኝ አንቺ ሴት ሌላ ነገር ሳይፈጠር ከፊት ይዞር በይልኝ እሺው ምን ልላት ነው በነገራችን ላይ አስተያየት አድርጌልሽ ነው እንጂ 6 ወር ደሞዝሽ ይቻላል 2 አመት ሰው ቤት ብትሰሪ አይችልም ነበር ወይድሊ አሁን እናቴ ምን ልላት ነው እባክሽ ወጥሽ ታለቃቅሽ አሁን ፊልም እያየሁ ስለሆነ ባትረብሽኝ ደስ ይለኛል ወይድሊ እንዴት ነሽ ጓደኛዬ ወይ እንዴት ነሽልኝ ማሬ ምን ደህንነት አለ እባክሽ ውጪ ስንካራተቱ ያውን ገና መግባቴ ነው ምን ነው ውይ እኔ ያለውልሽ ለምን አንቺ ትንከራተቺ ውይ አው አንቺ ያለሽ ያው ጻጉሬ ራሱ ተንጫዋራል የምሰራበት ራሱ 5 ሳንቲም የለኝም ውይ በቃ ተዘጋጅተሽ ጠብቂ ዛሬ ፏ ነው ምንለው ወይ ፏ ማለት ከየት የመጣ ገንዘብ ነው ደሞ ፏ ምንለው ዛሬ ብታይ ሰራተኛችን ደግሞ ሰብሰብ ብሎ 4 ወር ደግሞ ዘንጭሌ ገብቷል እና ምን ልታረጊ እንዴ የምኑ ይጠየቃል በሱ ፋ እንልበታለና እንዴ ሰራተኛሽ ቆይ ደሞዝ አትጠይቅሽም እንዴ በጠይቀኝስ ምን ታመጣለች ሰበብ ይያለ ደግሞ የምን ሰበብ ነው የምትዩ ባለፈ ስትደናበር የሰበረችው አበባ ማስቀመጫ ነበር እና ልጅ ዛሬ ደግሞ ስትጠይቀኝ በሱ ሰበብ የለኝም አልኳት ውይ ግን ጓደኛዬ እንደዚህ ባታረጊ ጥሩ ነው የሷ ገንዘብ እኮ ትንሽ ግፍ ነው የሚሆንብን ግፍስኛ ሳነስናና ብንቀር ነው ደፋር ምን ትያለሽ እሺ በቃ እንዳልሽ እሺ አሁን የት እንገናኝ በየተለመደ ቦታ እንገናኝ በቃ መጣ ዛሬ ማለት ነው ያማረኝ እየበላው እየጠጣው ጠግ ድረስ ፈታ ማለት ነው መፈልከው ታዲያ ምን ችግር አለው ቀላል ፋን እንላለን ገንዘቡ እንደሆነ በእጃችን ነው እንዴ ታዲያ ማንንም ሳነካ በራሳችን ሙድ ጠግ ድረስ እንዝናናለን ቀላል ፋን እንላለን ግን ደግሞ ምንም ቢሆን በተዘዋዋሪም ቢሆን ሰው እየነካን ነው እንዴ ማንን ሰራተኛሽና ሌላ ማን ሊሆን ይችላል ያንቺ ደግሞ ዛሬ ስለምንም ነገር ማሰብ አልፈልግም እኔም እኮ ማሰብ አልፈልግም ግን ደግሞ የሷ ግፍ የማይደፋን ከሆነ እሺ በሰላም እንዝናናለን ባይሆን እሱን ፈሪሪ ቢልደፍኝ ነው እንዴ እንዴት አላለቅስ እንዴት አላዝን ተቸገረ ደወለችልኝ እናቴ ምንም ሳልላስቀር ድሮም እናንተ ሲያከብሯችሁ አትከበሩ አዘኛ በቀነስኩልሽ ታማርረልሽ አላስችል ቢለኝ እኮ ነው ተቸገረ ደወለችልኝ እናቴ ምንም ሳልላስቀር በይ አሁን ታረጋግሽ ሰው ደግሞ ሰምቶ መጠቋቋሚያ እንዳያድርገኝ ጉድ እኮ ነው
ደህና መሸሽ ትርንጎ ደህና መሹ ጋሽ ይመስገነው እንዴው የሚበላ ነገር ላቅርብልዎት እኔ መልሽ ትርንጎ የተፈጠረ ችግር አለ እንዴ አይየለም ለምን ጠየቁኝ ጋሽ ስትታይ ግን ደህና አትመሲ ትርንጎ የተፈጠረ ነገር ካለ ግን ለኔ መንገር ትችያለሽ እሺ አይ ምንም የተፈጠረ ነገር የለም እንዲሁም ማይሆን ሐሳብ አስቤ ነው የማይሆን ሐሳብ ደግሞ ምንድነው መቼም ቤት ውስጥ ስትሆን የማይታሰብ ነገር የለም ለዛ ነው ፍዝዝ ያልኩት በይ መልካም ባይሆን ራቱን አቅርብልኝ እሺ እንዴት አመሸሽ እንዴት ነው ያማረብሽ አረባክ አምሮብኛል ግን እንደዚህ ሞን ያዋጣል ምን ላድርግ ብለህ ነው ጋባሽ ሲገኝም ቢያ ይባል መቼስ ማን ነው ደግሞ እንደዚህ የሚስት ልብ በግብዣ ያጣደፈው ቲጂ ነች ባክ ሌላ ማን ይሆናል ብለህ ነው አይ እንደዛ ከሆነ ጥሩ ዛሬ ትርንጎ የሆነችው ነገር አለ ግን መናገር ደብሯታል ወይ እውነት ደብሮሻል እንዴ ትርንጎ ምን ነው ይሄ መቼ ተፈሻለ ትዬ ቃሉ ሙሉ ስጨነቅበት የነበረውን ጉዳይ ያወቅሽ የቱን ነገር ትርንጎ ቆይ ትርንጎ አንቺ ከመች ጀምሮ ነው እኛም መደበቅ የጀመርሽው ጋሽ እናቴ በጠና ታማለች ግዴታ ደግሞ ለሷ ገንዘብ መላክ አለብኝ እንዴ ትርንጎ ለዚህ ነው እንዲያዘንሽው ስንት ልልክ ይፈልገሽ ነው እኔ ሰጥሻለሁ ንገሪ እኔ መች ስጦታ ፈለኩ ጋሽ እኔ የሰራውበትን ነው ስጡኝ ያልኩት አልገባኝም በቀደም ለታ ቤት ሳጸዳ አንድ የአበባ ማስቀመጫ ወድቆ ተሰበረብኝ ለካ አበባ ማስቀመጫ ያንድ አመት ደሞዝን ይሸፍናል የኔ ፍቅር ትርንጎ ምን እያለሽ ነው ምንም ሊገባኝ አልቻለም አንተ ደግሞ ትርንጎ ሁሌ ቃይ ሰበረሽ ታስቸግር ደንገጥ እንድትል ብዬ ደሞዝሽን አልሰጥሽም አልኳት ኦ አይሲ እንደዛ ነው እንዴ ላይ ነው እንዴ ከዚህ በኋላ እንዲሁ ያላረግም ከዚህም ትምርት ወስጃለሁ ዋናው እሱ ነው እሺ ኧረ ጋሽ አይልምደኝም ቡና ላፍላ እሺ የኔ ፍቅር ትርንጎ ግን አታሳዝን ወይ በጣም እኔ ራሱ እንዴት እንደምታሳዝነኝ እማቤት ትርንጎ ወይት የመጣሽ እንዴ አይደል ምን መጣው ብለሽ ደረገትሽ ትሰሚኛለሽ ትርንጎ አንቺ እኔን በፍጹም ልሻውጅኝ አትችይም አረ ምን ሽወዳ መጣሽ እትዬ ታይ አንቺ በዚህ ምላስሽ እኔ ልሻውጅኝ አትችይም ይሄ ምላስሽ ጥንቅቀሮ ገብቶኛል እሺ አረትኝ አሁን ምን ሆን ብለሽ ነው እንደዚህ የተናገርሽኝ ትሰሚኛለሽ አንቺ ስስት ብለሽ ትዳሬ ልትበጠብጪ ስትነሽ ዝም አልልሽም እሺ አያገሬ ታውት እንደው እኔ ነኝ አንቺን ትዳር ልበትን የተነሳሁት እንዴ ጭራሽ አክብሮቱን ቀርቶ አንቺ ማለት ጀመርሽ እኔ እንደሱ ማድረግ አይደለም እትዬ እሺ ታዲያ እና ምንድነው እንደው
ማይሆን ነገር ስታወሪ ነው አፌን አዳልጦኝ አንቺ ያልኩት። በቃ ለማንኛውም እኔ ካንቺ ጋር ምን አጨቃጨቀኝ? እዚህ ቤት የምትቆይው ሰራተኛ ፈልጌ እስከማገኝ ድረስ ብቻ ነው። እሺ ምን ማለት? ትሰሚኛለሽ ትርንጎ? ከዚህ በኋላ ከዚህ ቤት ተባረሻለሽ። እንደልሽ ወደዛ የተናገሩት ተናገር ያለው ጨርቅሽ ይዘሽ ወለቅ በይልኝ። ጓደኛዬ መቼ ነው የትላንቱ ቦታ የምንደግመው? መቼም አንቺ ሄደላሽ ነሽ እናቴ። እኔ ለራሴ አጣብቂኝ ውስጥ ገብቻለሁ። የምን አጣብቂኝ? ባክሻቺ የማትረባ ቤት ሰራተኛ ኢዮቤች ሲመጣ ጠብቃ አልነገረችው መሰለሽ? ወይኔ አምላኬ። እና ምን አለሽ? እሱማ ምን ይለኛል ለምን ብሎ ጠየቀኝ እንጂ። አንቺስ ምን አልሽ ታዲያ? እኔማ ምን እለዋለሁ ብለሽ ነው? የሆነ ውሸት ፈጥሬ ነገርኩት እንጂ። ወይኔ ጉዴ። የእውነት ጓደኛዬ እኔ ባንቺ ተማመናለሁ። የምድሬን ነው። መቼም ቢሆን መውጫ መንገድ አታጭም። ምን ሆነሻል? እኔ እኮ ነኝ ልጅቷ። ቢታንያ ምንም ቢፈጠር መውጫ አታጣም። ወይ ግን አንቺ ግፍሽ። እሺ ግን ምን አልሽው? የኔ ዋል ይቺ ልጅ እቃውን ሰብራ ልጨርሰው ነው። በጊዜ ካላስጠነቀቅናት ግን ምናምን ብይሸወድኩታ። ወይኔ እኔ እኮ አንቺን ማደንቅሽ በምክንያትሽ ነው። ከመቼው ነገሮችን እንደምታጣድፊያቸው አይታወቅም። እውነቱን ለመናገር አሁን ግን በጣም ጨንቆኛል። ምን ነው? ያቺ የማትረባ የሆነ ነገር ዘላብዳ ያሰቡትን ገደል ከታብኛለች። ስለዚህ የሆነ ነገር ማድረግ አለ። እሺ ታዲያ ምን ልታረጊ ነው? የማደርገውን እኔ አውቃለሁ። ደህና ዋልሽ ትርንጎ? ደህና ዋል ጋሼ። ምን ነው እንደዚህ መቆዘም? እንዲያውም ምንም ዝም ብዬ ነው። አይ ጥሩ። ለማንኛውም ለተኛና ከአንድ ሰዓት በኋላ ምናምን ቀስቅሽ። ስልኬም ቻርጅ ስለዘጋ ቻርጅ አድርጊ። እሺ ጋሼ። ያለው ትሮት ለመተኛ በዚህ ሰዓት የመጡት በሰላም ነው? አይ በሰላም ነው። አይዞሽ ትርንጎ። እሺ ጋሼ ቀሰቅሶታል። ጥሩ። አይ መከሬ። እንዲያውን እዚህ መኝታ ቤት ገብቶ ማን ይሆን የሚቀሰቅሰው? እትዬን ከሰማች ታብድብኛለች። እንዲሁ ናት አይደለም የተጨምሮ። አይ መከራ፣ አይ መከራ፣ አይ አይ አይ። እትዬ መጣሽ እንዴ? ምን ነው እንዳልመጣ ነበር እንዴ ፈለግሽው? ኧረ እኔ እንደሱ አላልኩም። እንኳን መጣሽ ነው ያልኩት። ሌላ ጉዳይ ነው። አንቺ ልጅ ቦታሽን እየረሳሽ ነው መሰለኝ። ምን ነው? ምን አደረኩኝ ደግሞ? ቆይ አንቺ፣ እኔ እኮ አለቃሽ ነኝ። እንደፈለኩ አድርጌ ማውራት ትችላለሁ። እሺ ጋሼ መኝታ ቤት ተኝቶ እንድቀሰቅሽ ብሎኝ ነበር። እኔ ገብቼ ከመቀሰቅሰው አንቺ ብቀሰቅሽው ብዬ እኮ ነው። ገብቶ ተኝቶ? አዎ ጋሼ እኮ መኝታ ቤት ገብቶ ተኝቶ እንድቀሰቅሽ ብሎኝ፣ እኔ ደግሞ መኝታ ቤት መግባት ፈራው። ወይኔ ጉዴ አምላኬ! ወይኔ ባሌ ምን ሆነ? ወይኔ ዮብዬ! አይ እንደሱ አባቴ ምን ነው? እኔ ልደፋለ ምንድን ነው? አይዞህ ምንድን ነው? ምን ሆነሻል? አይዞህ ምን ሆነብኝ ነው? እኔ ምንም አልሆንኩም። ምን ሆነሽ ነው? ምንም አልሆንኩም እንዴ? አረ መጀመሪያ ተረጋጊ። ምን ሆነሻል? እና ታዲያ ለምን ምንም ሳቱን ቤት ገብተህ በጊዜ ተኛ? ማታ ስራ ስላመሸው ትንሽ አረፍ ብዬ ወደ ስራ መለሳለሁ ብዬ። አንቺ ራስሽ ምን ታረጊያለሽ? እኔማ ከስራ ተመልሼ ነው። ትርንጎ እኮ ታሞ ተኝቷል ስትለኝ በድንጋጤ እየበረርኩ ይገባው። እትዬ መቼ አስጨረሽኝ እንዴ? ጋሼ ቀስቅሱኝ ብሏል እኮ ቀስቅሹ ነው ያልኩት። ምን? አዎ እንደሱ ያስኬደኛል። አሁን ስብሰባ ልገባ። ደግሞ በዚህ ሰዓት የምን ስብሰባ ነው? ወዴት ልትሄድ ነው እንዴ? በዚህ ሰዓት ማለት? እስኪ ሰዓቱ ስንት ሰዓት ሆነ? ትርንጎ ቀስቅሽኝ እያልኩሽ ምን ሆነሽ ነው? በእናትሽ አይ ጋሼ ይቅር ይበሉኝ። ስራ ይዤ እኮ ወዲህ ስለረስቸው ነው። ትርንጎ እንዴት በዚህ ልክ ቸልተኛ ትሆኛለሽ? በእናትሽ ቀስቅሽኝ ብዬሽ እንዴት አልቀሰቀሽኝም? በቃ ተረጋጋ የኔ ፍቅር ተው። እጭ
አሁንስ እሺ ምን ላደርግ ነው? ኡፍ እንዴ አሴጅም እንዳንቺ ልጅ በቃ አትቆጫት። ምን ሆነሻል? ያለፈው አለፈ እኮ በቃ። አትቆጫት ትለኛለህ እንዴ? እንደዚህ ስታደርግ እያየኋት እና አለፈ እኮ። እንደዚህ እያልክ እኮ ነው ልጅቷን የልብ የሰጣት። ኧረ ተው ወንድም አለም፣ እኔ እጅ ላይ ገንዘብ ኑሮ አንተን እከለክልሃለሁ? አይ ወንድም አለም፣ በእኔ ቦታ ያርግብ እያረግምህም። አይ ወንድም መስሎህ ነው። አሁን እየነገርኩ ያለው ደሞዝ እጅ ላይ አልገባም። ልክ እንደገባ ልካለው። እሺ ይሁንልህ፣ አንተ እንደፈለክ ተረዳው። እኔ እጅ ላይ ገንዘቡ እንደገባ ግን እልካለሁ። እሺ እንደፈለክ ተረዳው። እኔ እጅ ላይ ገንዘብ ስለሌለ እንጂ ለአንተ ለመስጠት ሰስቼ አይደለም። ኧረ ተው ወንድም አለም፣ ተው እንዲህ አትናገረኝ። ተው ይቆጭሃል። አንድ የሚረዳኝ ሰው ልጣ። ኧረ ተው ይገርምሻል። እና መስሪያ ቤት እንደዛ ሆነ። ምንም ብሩ ቢስተካከልም እቃውን አላመጣሉ። ምን ነው ከኔ ጋር አይደለሽም እንዴ? ኧረ እዚሁ አንተ ጋር ነኝ እንዴ? በቃኝ፣ አሰናብቱኝ። ትርንጎ ምን ሆነሻል? ምን ነው ትርንጎ ምን ሆነሻል? እኔ ሰራውበትን እንጂ ልመና ገባ። ትርንጎ ምን ነው? ምን አለ ተረጋግተሽ የተፈጠረው ነገር ብትነግሪኝ። መረጋጋት የሚባል ነገር የለም። ገንዘቤን ስጡኝ፣ ገንዘቤን ስጡኝ። የምን ገንዘብ ነው ትርንጎ? ደሞዜን ነው። ነጭ ላቤን ጠፍ አድርጌ የሰራውበትን ነው። እንዴ የኔ ፍቅር ለምንድን ነው እስካሁን ያልሰጠሻት? አልገባኝም እኮ። ምን ከዛሬ ነገ ተጣጣለሁ እያልኩ እኮ ረሳው። በእናትህ በቃኝ፣ እኔ በቃኝ። አሁን ደሞዜን ስጡኝ። በቃ ተረጋጊ። አሁን እኔ እሰጥሻለሁ። እሺ ቆይ እሰጥሻለሁ። እኔ እሰጥሻለሁ። እሺ ትርንጎ። ኧረ እባክሽ፣ እኔ እኮ እስኪ ደክመኝ ገንዘቤን ጠየቅኩሽ። ምንም ጠብ ያለ ነገር የለም እኮ። እሰጥሻለሁ። በቃ እኔ የምፈልገው ገንዘቤን ነው። ገንዘቤን ስጡኝ። እኔ እሰጥሻለሁ። እሺ ትርንጎ አይደል? እሰጣታለሁ። ተይው ትርንጎ፣ እኔ እሰጥሻለሁ። አካውንትሽን ንገሪ፣ ችግር የለም። ወይ ትጂ እንዴት ነሽ? የት ነሽ? አሁን ፈልጌሽ ነበር። አዎ በሰላም ነው፣ ግን አንዴ የምትውልኝ ውለታ አለ። እሺ በቃ መጣሁ። ትርንጎ እስከ ዛሬ ብርሽን ይዛ ስለቆየን ይቅርታ አድርጊልኝ። ኧረ ይቅርታ የሚያስጠይቅ አይደለም። እኔም ገንዘብ ቸገረኝና ባልተገባ መንገድ ጠየቅኳችሁ። አንቺማ ምን አጠፋሽ? ጥፋቱ እኮ የኛ ነው። እሺ ይሁን፣ ዋናው እኛ ተነጋግረን መፍታታችን ነው። አመሰግናለሁ ትርንጎ። አንቺ ንቀስ ለምንድን ነው እያዘዝኩሽ ልወጣ ነው የምትይኝ? መልሽላት እንጂ ምንድነው የሚዘጋሽ? ምን ይለጉምሻል? አትናገሪም እንዴ? የኔ እናት፣ እኔ ዲሃ ነኝ እንጂ አንቺ መጫወቻ አይደለሁም። ደግሞ ይሄ ምን ማለት ነው? እንግዲህ ያልኩትን ብያለሁ። ጋሼ እስኪመጣ ጠብቄ አመስግኝ እወጣለሁ። እስከዛው ግን ምንም ባትናገሩኝ ጥሩ ነው። አይ አንቺ ምሉ ተሰናባች። ባይሆን ውጪ ሂጂ። በይ ደግሞ ፈትሸንሽ ነው የምናስወጣሽ። መፈተሹን ፈትሹኝ፣ እሱ የእናንተ መብት ነው። ባይሆን ጋሽዬን ሳትሳነበችው ትሄጃለሽ የሚለው ነገር ነው የማያስማማን። ማለት አንቃችሁ ብገሉኝ ጋሼን ቻው ሳልለው የትም አልሄድም። ቁጭ በይ። ምን ሆነሻል? ምን ማሆኗ ልጅ ማትረባ ልጅ እያለች ደግሞ ምን አደረገችሽ እሷ? ይሄው
ባለፈ ተናገራ ስልህ እምቢ ብለህ ያንተን ሰዓት ለሰው ልሰጥ ስትል እጅ ከፈንጅ ነው ያስኳት። ባለፈ እንደዛ ቁም ሳጥን ስትበረብር ያስኳት፣ መሳቢያ ስትጎረጉር ያስኳት። አንተ ላይ ቤት የሰጣሃት በቤቴ ትርንጎ ናት የኔን ሰዓት ለሰው ልሰጥ ስትል ያሻት አይደል? ታዲያ እኔ ነኝ ውሸታማ? እንደዛ እያልከኝ ነው? እኔ ነኝ ዋሸሁት? እኔ መቼ ውሸታም አልኩሽ? ታዲያ ምንድን ነው የምትለኝ? ትርንጎ ይሄን ነገር አታደርገውም እያልኩሽ እኮ። እኔ ነኝ ዋሸሁት። እሺ ሌቦ መጣሽ? ምን ነው እትዬ የተፈጠረ ነገር አለ እንዴ? ድሮም ለእንዳንቺ አይነቱ ክብር መስጠቴ የራሴ ጥፋት ነው። በቃሽ። ትርንጎ ይቅርታ፣ ትክክለኛ ስሜ ህይወት ነው። ምን? የስነ ልቦና ባለሙያ ነኝ። በቅርቡ የማሳትፈው መጽሐፍ በየሰው ቤቱ እየዞርኩኝ የሰዎችን ባህሪ እያጠናው ነበር። አይገርምም? የስንቱን ቤት አየው፣ የስንቱን ሰው ጸባይ አየው። አብዛኛው ሰው የቤት ሰራተኛው እንዴት እንደሚንቅ በሪሰርች አይቻለሁ። በደንብ የተረዳሁት። እዩ፣ አንተ በጣም መልካም ሰው ነህ። ሚስት ግን ራሷን ዞር ብላ ማየት አለባት። ከዛ በተረፈ የማሳትመው መጽሐፍ ላይ የራሳችሁን ታሪክ ታገኙታላችሁ። በነገራችን ላይ ወይዘሮ ቢታንያ ከጓደኛሽ ጋር እየተማከራችሁ የምታደርጉትን በሙሉ አውቃለሁ። እኔ ላይ ስታደርጊው የነበረውን ቅድምም ለባለቤት ስትናገር የነበረውን በሙሉ ሙሉ ሰምቻለሁ። ሰዓቴን ሰርቀሽ ምናምን ብለሽ ግን ከጓደኛሽ ጋር ተማክራችሁ እንደደበቃችሁትም አውቃለሁ። ደሞዜንም ደብቀሽ ከጓደኛሽ ጋር ስትዝናኑበት እንደነበረ ሁሉን ነገር ነው የማውቀው። ግን ይሄን ሁሉ ያደረግሽውን ነገር ለኔ ሪሰርች በጣም ጥሩ ግብአት ሆኖኛል። ራስሽን እንድትፈትኝ እንጂ ትዳራችሁ ላይ መሰናክል ለመሆን ፈልጌ አይደለም። መልካም ህይወት ይግጠማችሁ።